ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስን እጆቼን አምጣና ንካኝ ብሎ ከዛ በኋላ ቶማስ ጌታዬ አምላኬም ብሎ የመለሰለት ኢየሱስ ክርስቶስ አምላክ እንደሆነ እንደ ማስረጃ ሊወሰድ አይቻልም ወይ? ከዛ የመጨረሻውና ሶስተኛው በእስልምና አስተምሮ መርየም ከኢሳ ውጭ ልጅ ነበራት ወይስ አልነበራትም ነው። በጣም አመሰግናለሁ። እሰማለሁ። ሙሉን መልስልኝ ሁሴን። በጣም አከብራለሁ፣ እከታተላለሁ። የመርሐባሽ የመጀመሪያው ጥያቄ ምንድነው? በቁርአን ላይ የምናያቸው ነብያቶች ስም በመጽሐፍ ቅዱስ ላይ ከምናገኛቸው የነብያቶች ስም ጋር ተመሳሳይ ሆኖ እናገኛለን። ምንድነው እሱ ነው ጥያቄ። ምክንያቱም ይህ ቁርአን ከአምላክ ዘንድ የመጣ የሆነ ቃል ነውና ነብዩ ሰለላሁ ዐለይሂ ወሰለም ከቀደሙት ነብያት ጋር ትምህርታቸው ተመሳሳይ ለምን አልሆነም ብለው ይጠይቃሉ ክርስቲያኖች። ያው ተመሳሳይ ነው፣ እነዚያን ሁሉ ነብያቶች ሁሉ አጽድቀዋቸዋል ብለን ስናሳያቸው ጊዜ ወዴት ይሄዳሉ? በቃ ኮርጆ ነው ወደሚል ይሄዳሉ። እንደዛ አልነበረም መሄድ የነበረባቸው። ይልቁንስ የቀደሙትን ነብያቶች ስሞቻቸውን እነርሱ ራሱ ጻድቅና ነብይ ናቸው ብሎ ማረጋገጣቸው የትክክለኛ የነብይነታቸው ማረጋገጫ ነው። ከእርሳቸው በፊት ያሉን ነብያት ቢሸመጥጡ ኑሮ ነብይ አይሆኑም ነበር። እርሳቸው ማን ነው ቀድሞ የመጣው በዚህ መንገድ ላይ ተብለው ይጠየቃሉ። አላህ በቁርአን ላይ በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል ሱረቱ ሷፋት ላይ ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደሙትንም ነብያቶች እውን ብሏቸዋል፣ አረጋግጧቸዋል ይላል። በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ፣ እነ ሙሴ፣ እነ ሃሩን፣ እነ ዮናስ፣ እነ ኢዮብ እነዚህ ሁሉ ከአምላክ ዘንድ ቃል ሲገለጥላቸው የነበሩ ጻድቅና ነብያቶች እንደሆኑ ገልጸዋቸዋል፣ ወይንም አላህ ገልጾላቸዋል። ያን ሌላኛው ነገር አምላክ አላህ ሱብሓነሁ ወተዓላ ቁርአንን ብቻ አይደለም የገለጠው ግልጠተ መለኮት ከቁርአን በፊት ለነብያቶች ሲናገር ነበር። በነብያት በኩል ሲናገር ነበር። ያ በነብያት በኩል ሲናገር የነበረው ራሱ ነውና ነው የገለጠላቸው። ስለዚህ ያለፉትን ነብያት የሚተርክላቸው በቁርአን ላይ አላህ በቁርአን ላይ ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወእስማዒለ ወኢስሐቀ ወአዩበ ወዩሱፍ ወሙሳ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ዮናስ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ኢዮብ፣ ወደ ክርስቶስ ቃሌን ስገልጥ እንደነበረው እያለ ይናገራል። ስለዚህ ያ ነው አንድ ነብይ ሲመጣ ጊዜ ስላለፈው ነብይ ታሪክ ይተርክለታል። ለምሳሌ ሙሴ መጣ። ከሙሴ በፊት የነበሩ ጻድቃኖችን እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብን ይተርክለታል። ልክ እንዲሁ ከሙሴ በኋላ እነማን ይመጣሉ? እነ ኢሳያስ ይመጣሉ። ከዚያ በኋላ ለእነርሱ ደግሞ ዳግም መልሶ እነዚያ ነብያት ስማቸውና አስተምሮታቸውን ይገልጽለታል። ከዚያ በኋላ እነ ክርስቶስ ሲመጡ ደግሞ ለክርስቶስ ደግሞ ከእርሱ በፊት የነበሩትን እነ አብርሃምን፣ እነ ኢስሐቅን፣ እነ ያዕቆብን ልክ እንዲሁ እነ ሙሴን ያነሳላቸዋል። የመጨረሻውን ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም ሲያስነሳ አላህ ሱብሓነሁ ወተዓላ ልክ እንደተለመደው ያለፉትን ነብያት ሁሉ እንዳለ አነሳላቸው። ከአዳም ጀምሮ ነብይ አድርጎ እንደላከው አላህ ሱብሓነሁ ወተዓላ ነገራቸው። ልክ እንዲሁ ከእርሱ በኋላ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ሄኖክ፣ እነ ኤልሳ፣ እነ ኢልያስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሃሩን ልክ እንዲሁ ደግሞ እነ ክርስቶስ ወይንም ኢየሱስ እነዚህ ሁሉ ከአንተ በፊት የላኳቸው የገለጥኳቸው ነብያቶች ናቸው ብሎ አላህ ሱብሓነሁ ወተዓላ ተናገራቸው ማለት ነው። ይህን ይመስላል። ስለዚህ ያንን የቀደሙትን ነብያቶች ሲናገርና ሲገልጥላቸው የነበረው ራሱ አምላክ አላህ ሱብሓነሁ ወተዓላ ራሱ ስለሆነ ነው። ዳግም እንደገና ለመጨረሻ ዘመን ነብይ ለነብዩ ሰለላሁ ዐለይሂ ወሰለም እነዚያን ነብያት ሁሉ አንድም ሳይቀር ሁሉንም አንስቶ የገለጸላቸውና የተረከላቸው። ያ ሌላኛው ነገር ሁለተኛው ጥያቄ ቶማስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ለኢየሱስ ክርስቶስ አምላኬ ጌታዬ ብሎታል። ስለዚህ እርሱ ይህ አምላክ መሆኑን አያሳይም ወይ ነው። በመጀመሪያ አውዱ ስለምን እያወራ ነው የሚለውን እንመለከታለን። አውድ የሚባል ነገር አለ። በአረብኛ ሲያቅ ይባላል። የሆነ ነገር ለመረዳት ያችን ቃል ይዘን መሮጥ ሳይሆን ስለምን እያወራ ነው የሚለውን ከላይ ጀምረን እንመለከታለን። ታስታውስ ከሆነ ጁን መጽሐፉ ላይ እዚያ ወደ ላይ ከፍ ብለህ ስትመለከተው
ክርስቶስ ከሙታን ከተነሳ በኋላ እንደ ክርስትና አስተምህሮ በጻፉ ላይ የስህተት ቢሆንም ይህንን በበርካታ ነገራቶች ማስረዳት እንችላለን። እንደው በጻፉ ላይ እንዳለው እንሄድ። አሁን ያ ርዕሳችን አይደለምና ወደ ላይ ከፍ ብላችሁ ስታዩት ጊዜ ክርስቶስ ከተገለጠ በኋላ ሁሉም ሐዋርያቶቹ አምነው ነበር። ማን ሲቀር? ቶማስ ሲቀር አላመነም። እንደ ኢየሱስ ተነስቷል እኮ መጥቷል ሲል ኧረ በፍጹም አላምንም አለ። ለምን? እጄን በእጁ ካልነካሁኝ፣ በቁስሉ ላይ እጄን ካላስገባሁኝ በፍጹም እኔ አላምንም አላቸው። ከዚያ ክርስቶስ ራሱ መጣ። አሁን ሳታምንም አለ፣ በፍጹም አላምንም አለ ካልነካ። አያችሁ? እሺ እኔ እንደሆንኩ እንድታምኑ ዘንድ አለና እንዳው የተጠበሰ የዓሣ ስጋና ቂጣ ሰጡት። በላ ያንን አሳያቸው። ያው አለሁኝ እኔ ራሴ ነኝ። ኧረ በፍጹም አላምንም አለ። አላመነም ነበር ይሄ ሰው ቶማስ። ገብታችኋል አይደለ? ምንድነው ያላመነው? የክርስቶስን አምላክነት ላ አይደለም፣ ክርስቶስ መሆኑን አላመነም ነበር፣ እያየው ራሱ ማለት ነው። እሺን ካለውና እጁን ሰጠው። ልክ ሲነካ ጊዜ ሰውየው ደንግጦ ሲናገር ወይኔ ኦ ማይ ጋድ ትላለህ አይደለ? ወይኔ አምላኬ እንላለን ከሰውየው ፊት። ያላመንኩትን ሰው ያልጠበቅኩትን ሰው ከፊቴ መጥቷል ተብዬ እየተነገርኩኝ ከስንት ዓመት በኋላ ይመጣል ብዬ ያላሰብኩት ሰው ልክ ሲመጣ ጊዜ አምላኬ ጌታዬ እንላለን። ያን ሰው አምላኬ እያልኩት ነው አይደለም። ገብታችኋል አይደለ? ነገር ግን ያ መደንገጥን የሚያሳይ ነው፣ መደነቅን የሚያሳይ ነው። ከዚያ ክርስቶስ ይሄንን አምላኬ ጌታዬ ሲለው ጊዜ እኔ አምላክ መሆኔን አመንክ አለው። ላ ስላየኸኝ አምነሃል አለው። ሳያዩ ያመኑ ብፁዓን ናቸው አለው። ግን እያመነ ያለው ስለምንድን ነው? ስለ ክርስቶስ አምላክነት ሳይሆን በመደነቁና በመገረሙ ያንን ነው አለማየቱን ክርስቶስን እንጂ ይሄ ሰውዬ እንደገና ሲያይ ጊዜ አመንኩኝ ያለው አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ ክርስቶስ አምላክ ነው ብሎ እንደ አዲስ ትምህርትን ይፈጥራል ቶማስ? ላ አይፈጥርም። ስለዚህ ክርስቶስ ከዚያ በፊት እኔ አምላክ ነኝ ብሎ አስተምሯቸዋል ወይ? ለእነ ቶማስ ላ በፍጹም አላስተማራቸውም። ያላስተማራቸውን አዲስ ትምህርት ቶማስ አምጥቶ ይናገራል ብላችሁ ታስባላችሁ? ክርስቶስ የትኛውን ቦታ ላይ አንዲት ቦታ ላይ እኔ አምላካቸው ነኝ ብሎ አላስተማራቸውም። እንደ አዲስ መጥቶ አዲስ ትምህርትን ቶማስ ሊፈጥር በፍጹም አይችልም። ቆም ብላችሁ አስቡ። እንደ አዲስ መጥቶ ቶማስ አንተ አምላክ ነህ ላ አይለው። ሶስተኛ እዛው ዮሐንስ ወንጌል ላይ ከፍ ብለህ አንድ ጥቅስ ወደ ላይ ከፍ ብለህ ብታየው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? ወደ ቁጥር 17 ላይ ብትሄድ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ተናግሯል። ወደ አምላኬ ወደ አምላካችሁ አረጋለሁ አለ። እንዲህ አምላክ አለኝ እያለ እየተናገረ ወረድ ብሎ እንደገና እኔ ራሴ አምላክ ነኝ ብሎ ሊያስተምራቸው አይችልም። ገብቶሻል አይደል? እኔ አምላክ አለኝ ያለ እንጂ ክርስቶስ እኔ አምላክ ነኝ ብሎ በፍጹም አላስተማራቸውም። ይህን ይመስላል። በዚህ መረዳት ትችላለህ። ሶስተኛውና የመጨረሻው ጥያቄ እንደ ቁርአን መርየም ከዒሳ ውጭ ሌላ ልጅ አላት ወይ ይላል። ላ የላትም። ዒሳ ብቸኛው ልጇ ነው። ጭራሽ እንዳውም ከእርሷ ጋር የነበረ ዮሴፍ የሚባል ምናምን ላ የለም በቁርአን ላይ የለም። በቁርአን ላይ ዮሴፍ አብሯት እንደነበር ምናምን ይናገራል መጽሐፍ ቅዱስ። ነገር ግን በቁርአን ላይ ይሄ በፍጹም የለም። ያ ነው ዮሴፍ ባሏ እንደሆነ መጽሐፍ ቅዱስ ላይ ይናገራል። ወይም ማርያም ሚስቱ እንደሆነች ይናገራል። እጮኛህን ብለው አማርኛው ላይ ተርጉመውላቸዋል። የግሪኩን ሄዳችሁ ብታዩት ወይም እንግሊዝኛ ላይ እዚያ ላይ ሚስቱ ብሎ አስቀምጦታል። ማርያም ሚስት አላት ከተባለ እንደገና ተመልሶ ያለ ወንድ ከሴት ወለደች የሚለው ተአምር አያስኬድም። እዚያ ላይ ይህ በቁርአን ላይ ነው የሚያስኬደው። ወደ ቁርአን ስትመጣ ባል የሚባል ሂሳብ የለም፣ ሌላ ልጅ የሚባል ሂሳብ የለም። ታዲያ እንዴት ነው ከዚያ ከተወረፈችው ወይንም ከተዘለፈችው ነገር በዝሙት ወልደሻል ከተባለችው ልትነጻ የቻለችው እንዴት ነው? ባላላት ከተባለ ያ የምትነጻበት ተአምራዊ ነገር አያስፈልገው ነው። ነገር ግን በቁርአን ላይ ይሄ መልስ ታገኛላችሁ። ራሱ ያ ክርስቶስ ሕፃን ሳለ ገና ዝላው እንደመጣች እንደወለደችው ራሱ የእናቱን ክብረ ንጽህናዋን ያረጋገጠላት እሱ እንደሆነ በቁርአን ላይ ታገኛላችሁ። ልክ ክርስቶስን አዝላው ስትመጣ ጊዜ መጀመሪያ እንዳረገዘችው አላህ ሱብሓነሁ ወተዓላ የልቧን ተረዳና ተጨናነቀች። የተጨናነቀችው በመውለዱ አይደለም፣ ወይንም ደግሞ በምጥ ምናምን እንዳይመስላችሁ። ነገር ግን ይዛው ልጁን አዝላ በምትሄድ ጊዜ የአይሁድ ሕዝብ የሚጠይቋትን ጥያቄ ምን ብላ እንደምትመልስ ተጨነቀች። ምክንያቱም እርሷ አይናፋር ልጅ ነች። ከወንድ ጋር በፍጹም ታይታ አትታወቅም። ዛሬ ልጅን ይዛ በትሄድ ጊዜ ምን ጥያቄ እንደሚመጣባት ታውቃለች። የአይሁድ ሕዝብ ለሕጋቸው በጣም ቀናተኛ ነበሩ። በዝሙት ያገኙትን ሰው ይወግሩታል። ስለዚህ ለዚህ ምን ልመልስ ነው የሚለውን ስታስብ ጊዜ አላህ ሱብሓነሁ ወተዓላ መልስን አዘጋጀላት።
ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንስያ አለች። ምን ነው ከዚህ ክስተት በፊት ሙቼ በነበር የተረሳሁኝ ሁኜም በነበር አለች። ያን ክስተቱን ወደፊት የሚመጣባትን ጥያቄ ፈርታ እንጂ በዚያ በተጨንቃ ፈርታ ምናምን ተጠባ ምናምን አይደለም። ይዟቸዋል። ይህንንም አላህ መልስ አዘጋጀላት። ፈናዳሃ ሚን ተሕቲሃ ከበታቿም ተጣራት መልአኩ ጅብሪል ዓለይሂ ሰላም ወዒሳ አላ ተሕዘኒ አብሽሪ አትዘኝ አላት። ገብርኤል ተገልጦ ከአላህ ዘንድ ተልኮ ቀድ ጀዐለ ረቡኪ ተሕተኪ ሰርያ ጌታሽ አላህ ከአንቺ ከእግርሽ በታች ስር ምንጭ ውሃን አዘጋጅቶልሻል፣ እሱን ተመልከች አላት። ወረድ ስትል እዛው ተአምር ተከሰተላት። ውሃ በሌለበት ስፍራ ነበረች፣ ውሃ እንዲወጣላት ተደረገ። እሺ እቺ ሴት ወልዳለችና ምግብ ያስፈልጋታል አይደለ? እዚያው አላህ ተአምራዊ በሆነ መንገድ ምግብ ሊያዘጋጅላት ነው። ቴምር፣ ለዚያውም ከቴምር እሸት የሆነ ቴምር። ወሁዚ ኢለይኪ ቢጅድዒ ነኽል አላት። የደረቀውን የቴምር ዛፍ ወዝዡ በእጅሽ አላት። ደርቋል። ጅድዕ ማለት የደረቀ የቴምር ዛፍ ነው። ቱሳቅጡ ዐለይኪ ሩጥበን ጀኒያ እርጥብ የሆነ የቴምር ፍሬ በአንቺ ላይ ይረግፍልሻል ተባለች። እሸት የሆነ ወዲያው ደረቁን ስትወዘውዘው ጊዜ አፈራ። እዛው አይኗ እያየ ወዲያው ፍሬ አፈራ። ወዲያው እሸት ቴምር ሆነ፣ ለመበላት የበሰለ ሆነ፣ ወዲያው ረገፈላት። ይሄ የተደረገላት ተአምር ነው። ከዚህ አላህ ምን አላት? ማነው መልአኩ ጅብሪል ምን አላት? ከአላህ ዘንድ ተልኮ ይዘው ፈኩሊ ወሽረቢ አላት። ብይ ጠጭ አላት። ወቀሪ ዐይን አይንሽን ትደሰት አላት። መጀመሪያ የሚያስፈልግ እሷ የተጨነቀችው ምንድነው? እዛ ሲሄድ ምን እላቸዋለሁ ነው። አሁን ላይ ግን የሚያስፈልጋትን ነገር ለዚህ አላሳሰባትም ነበር። አላህ ግን ቀድሞ ይሄንን አዘጋጀላት። ይሁንና ውሃ እዚህ አለልሽ፣ እዚህ ጋር ደግሞ የቴምር ፍሬ አለልሽ፣ ብይ ጠጭ ካላት በኋላ አሁን ያሳሰባትን ነገር ሊነግራት ነው። በተጨናነቃችሁበት ጊዜ ከምትበሉትና ከምትጠጡት በላይ ያንን ጭንቅ መወገድ አለበትና የፈለገ ብትበላ ብትጠጣ ጭንቅ እስካለብህ ድረስ ጣዕሙን አታገኘውምና። ስለዚህ አላህ ስብሐነሁ ወተዓላ ያን ምግብ ካዘጋጀላት በኋላ አሁን መፍትሄ ሊነግራት ነው ለተጨናነቀችበት ጉዳይ። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ከዚህ በምትሄጂ ጊዜ ደግሞ ከሰዎች አንድንም በምታገኝ ጊዜ አላት፣ ከህዝቦቿ ከይሁዳውያን ማለት ነው። ፈቁሊ በያቸው እኔ ነዘርቱ ሊረሕማኒ ሰውማ እኔ ለአዛኙ አምላኬ ለጌታዬ ለአላህ ጸጥ እንድል ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንሲያ ዛሬ አንድንም ሰው አላናገርም በያቸው። ለምን አላህ ይሄን በያላት? ምክንያቱም በዚህ ሰዓት ሄዳ ብትናገር ንግግሯ ተቀባይነት አይኖረውም። ምክንያቱም ይሄ ልጅ እንዴት ወለድሽው በምትባል ጊዜ ባል እንደሌላት ያውቃሉ አይሁዳውያኖች። ተአምራዊ በሆነ መንገድ ወልጄው መጣሁኝ ብትል ይሰሟታል? አይሰሟትም። ንግግርህ ተቀባይነትና ተሰሚነት ከሌለው የዛኔ ዝምታ ነው በቃ፣ ሌላ ምንም አማራጭ የለውም። ግን አላህ ዝም በይ ብሎ ዝም አላለም። በቃ ምን አደረገ ከተባለ በዚያ ምትክ የሆነን እነርሱን አይምሯቸውን በቃ ምንድነው በቃ ተአምራዊ በሆነ መንገድ የእርሷን ክብር የሚያስጠብቅላትን ነገር አደረገላት። ገብታችኋል? ምን አደረገ ከተባለ ያን ህፃኑን ልጅ እንዲናገር አደረገው። ከእናቱ ክብር ቁሞ እንዲከራከር አደረገው። አሁን እርሱ ከተናገረ ያ ህፃኑ ልጅ መናገር የማይችል ገና የተወለደ ህፃን ልጅ መናገሩ ተአምር ነው፣ አፋቸውን ያስይዛቸዋል። የማርያም መናገር ግን ተአምር አይደለም። ስለዚህ የአንቺ መናገር አሁን ቦታ የለውምና ዝም በይ አንቺ ዝም ብለሽ አላት አላህ። ታዲያስ ወደ ልጇ አመላክቻቸው አላት። ገብቶች? ከዚያ በኋላ ምን ሆነ? ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማኒ ሰውመን ፈለን ኡከሊመ ልየውመ ኢንሲያ ፈአተት ብሂ ቀውመሃ ተሕሚሉ እርሱንም ህፃኑንም በጀርባዋ አዝላው ወደ ህዝቦቿ ዘንድ መጣች። ተሰባሰቡ የአይሁድ ህዝብ። ቃሉ አሏት ያ መርየም አንቺ መርየም ሆይ ለቀድ ጅእቲ ሸይአን ፈሪያ በጣም ከባድ የሆነን አስጸያፊ ድርጊት ሰርተሽ መጣሽ አሏት። በዝሙት ወልደሽ እያሏት ነው። ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ አንቺ የሃሩን እህት ሆይ አሏት። ምን ማለት ነው የሃሩን እህት? ሁለት ትርጓሜ ያለው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው እንዴት የሃሩን እህት ልትባል ትችላለች ብለው ክርስቲያኖች ጠይቀዋቸው ነበር። የነጅራን ክርስቲያኖች አቡ ዘር አልጊፋሪ የተባለው ሰሃባ ወደ የመን በተላከ ጊዜ ወደ ነጅራን የምትባል ሀገር አለች በየመንና በሳዑዲ መካከል። በዛች ሀገር ላይ ሊያስተምር በሄደበት ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተልኮ የሃሩን እህት ይላል ቁርአናችሁ ላይ። የሃሩን እህት ደግሞ የሙሴ ወንድም አድርገውታል ሃሩንን ክርስቲያኖች ማለት ነው በዚያን ጊዜ። ስለዚህ በሃሩን በሙሴ ወንድምና በማርያም መካከል በጣም በርካታ ዓመታት አሉ። እንዴት የሃሩን እህት ይላል ቁርአን አልተሳሳተም ወይ ብለው ጠይቀውት ነበር።
ይህን ጥያቄ ነብዬን ሂጄ ጠይቃቸዋለሁ ብሎ አቡዘር ጥያቄያቸውን ይዞ ወደ መዲና ተመለሰ። አንቱ የአላህ መልእክተኛ ሆይ ወደ የመን በላኩኝ ጊዜ እርሶ እንዳስተምር የየመን ሰዎች ክርስቲያኖች እዚያ ነበሩና ነጅራን የምትባል ቦታ ላይ ያ ኡኽተ ሃሩን አንቺ የሃሩን እህት የሚለውን ቃል አንስተው ጠይቀውኛል። በሃሩንና በማርያም መካከል በርካታ ዓመታቶች አሉ፣ እንዴት እህቱ ብሎ ይገልጻታል ተብሎ ተጠይቀው ነበር። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይህ የስም መመሳሰል ነው ብሎ ተናግረዋል። ኢነሁም ካኑ የሰሙን አውላደሁም ቢአስማእ አልአንቢያ አለዚነ ካኑ ቀብለሁም ወሷሊሒን አለዚነ ካኑ ቀብለሁም የስም መመሳሰል ነው ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋቸዋል። ገብቷቸዋል። ባለፉት በዘመናት በነበሩ ሰዎች ይሰጡ ስለነበር ነው፣ ማነው ስማቸውን በዚያ ይሰይሟቸው ስለነበር ነው ብለው ተናገሩ። ሁለተኛው እርሱ ራሱ ነው ቢባልም ያስኬዳል፣ ችግር የለውም። ለምን እንደሆነ ታውቃላችሁ? መርየም ዓለይሃ ሰላም ከሃሩን ዘር የመጣች ነች። ስለዚህ አንድን ሰው ባልጠበቁበት ቦታ ሲያገኙት ጊዜ እንዲህ ከእንትና ዘር አይደለህ እንዲህ ማለት የተለመደ ነው በእኛ ራሱ ታውቃላችሁ። ለምሳሌ ቅድመ አያታችሁ ደግና መልካም ነው እንበል፣ አባታችሁ የአባታችሁ አባት ምናምን አልፎ እናንተን ደግሞ ልክ እንደዛ እንደ ቅድመ አያታችሁ አድርገው ያያችኋል። በዚህ አካባቢ ደግና መልካም አድርገው ያስባቸዋል። ከዕለታት አንድ ቀን ያልጠበቁበት ቦታ አገኙ። እንዴ አንዴ እንትና ልጅ አይደለህ እንዴ ብለው ቅድመ አያትህን ይጠቅሳሉ። ያ ሰው የግዴታ አባትህ መሆን አለበት? ላ አይደለም። ስለዚህ የሃሩን ዓለይሂ ሰላም የልጁ ልጅ አካባቢ ነች እና እርሷ ወደ እርሷ አስጠጓት። ሃሩንን በጽድቅ ስለሚያውቁት አይሁዳውያን የእስራኤል ህዝቦች አንቺ በእርሱ የመጣሽ እንዴት ዛሬ አጸያፊ ቦታ ላይ እንዴት እናገኝሻለን ብለው ጠርተዋታል። ሶስተኛ መልስ የሃሩን እህት ተብሎ እርሱ ራሱ ቢታሰበም ችግር የለውም። አሁን እንዴት ከተባለ ሙስሊም የሙስሊም ወንድሙ ነው አይደለ? ኢነመል ሙእሚኑነ ኢኽዋ አማኞች ወንድማማቾች ናቸው። በዚህም ያስኬዳል። አራተኛ መልስ ሲጀምር እዛ ቦታ ላይ አሏት እያለ ነው እየተናገረ ያለው። አስተውላችሁት ከሆነ አንቀጹን የኡኽተ ሃሩን አይሁዶች አንቺ የሃሩን እህት ሆይ አሏት እያለ ነው። ቁርአን የሃሩን እህት ነች እያለ እያረጋገጠም አይደለም። ለምሳሌ ፈርዖን እንዲህ አለ ብሎ ስለተናገረ ያን ቃል ቁርአን ራሱ እያጸደቀው ነው። የፈርዖን ንግግር አይደለም። ፈርዖን እንዲህ አለ እያለ እየተናገረ ነው። ተቻለርን ያ ነው። እንዳጠቃላይ እዚህ ቦታ ላይ ወደ ሃሩን ዓለይሂ አንዴ ከይቅርታ ጋር ልጨርስ። ስለዚህ እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ሲናገሩ የስም መመሳሰል እንጂ ያ የሃሩን የሙሴ ወንድም አይደለም ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም። ስለዚህ ከየት አምጥተሽ ነው ይሄ ልጅ አሏት። በዚህ ጊዜ ዒሳ እንዲናገር ተደረገ። ዒሳ ምን አለ? ቃለ ኢኒ ዓብዱላህ። ዒሳ የመጀመሪያ የተናገረው ቃል እኔ የአላህ አገልጋይ ነኝ አላቸው። አታኒየል ኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም አድርጎ በመካከላቸው ያስነሳኛል። በሚገባቸው በራሳቸው ቋንቋ እናገራቸው። ገና ተወልዶ የመጣ ልጅ መናገሩ ተአምር ነው አይደለም? ነው። ተአምር ማለት ምን ማለት ነው? ከሰዎች ሕግና ልማድ ወጣ ያለ ስርዓት ነው። በሰዎች ሕግና ልማድ ሕፃን ልጅ ከተወለደ በኋላ ሊናገር ይችላል ወይ? አይችልም። ይህን ሕግና ስርዓት ጥሶ መጣ። አላህ ይሄን ያደረገው ለማን ነው? የማርያምን ክብር ለማስጠበቅ። ይወዳታል፣ ያከብራታልና። ምክንያቱም እርሱን አላህን በጣም ትገዛለች። አላህ ወደ እርሱ የሚመላለስን ባሪያውን አያሳፍረው። ገብቷቸዋል። ራሱ የአንድ ድንቅና ተአምር በእርሷ ላይ አድርጎ አልጣላትም ለይሁዳውያኖች። ነገር ግን ከእርሷ ጋር ያንን ሕፃኑን ልጅ ድንቅ ተአምረኛ ልጅ አደረገው። ኢኒ ዓብዱላህ አላቸው። እኔ የአላህ ባሪያና አገልጋይ ነኝ። አታኒየል ኪታብ መጽሐፍን ይሰጠኛል። ወጀዐለኒ ነቢያ ነቢይም አድርጎ ይልከኛል በመካከላቸው አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል፣ የተባረኩ ያደርገኛል። አይነፈዐን ሊናስ ለሰዎች ጠቃሚ ያደርገኛል ለማለት ነው። ያ ማለት አላህ በሰጠው ኃይል ተአምርን ያደርጋል፣ ሙታንን ያስነሳል፣ ማየት የተሳናቸውን ይፈውሳል፣ ለምጽ ያለባቸውን ይፈውሳል፣ መስማት የተሳናቸውን ይፈውሳል፣ መናገር የተሳናቸውን ድዳዎችን አፋቸውን ይፈውሳል። ይህን ሁሉ ያደርጋል። አሜን ነው። ይህን ሁሉ ተአምራት እንዲያደርግ አላህ ሱብሓነሁ ወተዓላ ቀብቶታል፣ መርጦታል። ገብቷቸዋል። ይህን ሁሉ ተአምራት ስለተሰጠ ብሩክ ያደርገኛል አምላክ አላህ አላቸው። ለሰዎች ጠቃሚ ያደርገኛል። ወአውሳኒ ቢሶላት ወዘካት ሶላትን እንድሰግድ ከገንዘቤም ዘካን መጽዋዕትን እንድሰጥ ያዘኛል አላቸው። ማዱምቱ ሐያ በህይወት እስካለሁ ድረስ። ወበረን ቢዋሊደቲ በእናቴ ላይ ደግሞ መልካምን እንድውል አዞኛል። ወለም የጀዐልኒ ጀባራን ሸቅያ በእርሷ ላይ እምቢተኛና ትዕቢተኛም አያደርገኝም አላቸው።
ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ አለ። በተወለድኩም ጊዜ በምሞትም ጊዜ እንዲሁም ደግሞ በትንሣኤ ቀን በምነሳም ጊዜ የአላህ ሰላም በእኔ ላይ ይሆናል። ዛሊከ ዒሳ ብኑ መርየም አለ አምላካችን አላህ። ይህ ነው የማርያም ልጅ ዒሳ ማለት ትክክለኛ ማንነቱ አለ። አንደኛ ትክክለኛ አብዱላህ ብሎ ገለጸው ቁርአን፣ የአላህ አገልጋይ ማለት ነው። ይህ በጣም ትልቅ የሆነ መገለጫቸው ነው። አላህን በትክክለኛው መንገድ ያመለከ ማለት እኮ ነው ጀማ። አላህን በትክክለኛው መንገድ ያመለከ ለአላህ ትክክለኛ አምላኪ የነበረ ተገዢ የነበረ የሆነ ነው። በቃ አላህ አንድን ነቢይ በጣም ሲያቀርበውና ትልቅ ቦታና ደረጃ ሲሰጠው አብድ እያለ ይጠራዋል። አብዲ ብሎ ወደ ራሱ ያስጠጋዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከሚጠራባቸው መገለጫዎች ሱብሓነ አለዚ አስራ ቢዐብዲሂ ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ አልሐምዱሊላሂ አለዚ አንዘለ አልኪታበ ዐላ ዐብዲሂ። ባሪያዬ ባሪያዬ ባሪያ እያለ እርሳቸውን የሚያልቅባቸውን መጠሪያ ለዒሳ ሰጥቶታል። ገብቷቸዋል። ያ ነው አላህ ስብሐነሁ ወተዓላ ዒሳን ጻድቅ ብሎታል። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ብለውታል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈአቁሉ ከማ ቃለ አልዓብዱ ሷሊሕ አሉ፣ ጻድቁ የአላህ ባሪያ ክርስቶስ እንዳለ እምላለሁ ይሉ ነበር። ጻድቁ ብሎ ጠርተውታል። ማርያም ልክ እንዲሁ ጻድቅ ነች። እርሷን ብለን እንረሳታለን። አላህ በቁርአን ላይ ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላታል። ጻድቅ ብቻ አይደለችም፣ ንጽሕት ነች ተብላለች። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም አስበልጦሻል፣ መርጦሻል ተብላለች። ከምንድን ነው ያነጻት? ዑለሞች ምን አሉ? አይጠሀረሃ ሚነ ዙኑብ፣ ከኃጢአት ሁሉ አንጽቷታል። ንጽሕት ነች፣ ኃጢአት የለባትም። ይወታችኋል። ንጹሕ ሴት ነች እርሷ። ኃጢአትን አታውቀውም ሲጀምር እርሷ። ይወታችኋል። በጣም ጻድቅ ሴት ነች፣ በጣም መልካም ሴት ነች። አላህ ሱብሓነሁ ወተዓላ ለምን ይህን ሁሉ ተናገረላት ከተባለ ምክንያቱም ክርስቶስንና ማርያምን እነዚያ በዘመናቸው የነበሩ የአይሁድ ህዝቦች አርክሰዋቸዋል፣ አውርደዋቸዋል። እርሷን በዝሙት ነው ያመጣሽው አሉት። አምላክ አላህ ሱብሓነሁ ወተዓላ ክብሯን አስጠበቀላት። በቁርአን ላይ እስከ ዘላለም ይነበባል። ገብታችኋል አይደል? እርሷ ንጽሕት ነች እየተባለ ያ ነው። ክርስቶስን ልክ እንዲሁ በዝሙት ነው የመጣው ብለውበታል። አላህ ሱብሓነሁ ወተዓላ በፍጹም አለ በእኔ ቃልና በእኔ መንፈስ ነው የተገኘው እርሱ ብሎ አከበረው። ገብታችኋል? አምላክ አላህ ሱብሓነሁ ወተዓላ በቃሉና በመንፈሱ ነው ያስገኘው። ይህ ነው ክርስቶስ። ነቢያችን ሰለላሁ ዐለይሂ ወሰለም በምድር ላይ ያላትን ደረጃ ሲናገሩ ምን አሉ? ስለ ማርያም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። በምድር ላይ እዚህ ዓለም ላይ ጽድቅናን የተጎናጸፉ ወንዶች በርካቶች አሉ አሉ። ከሴቶችም እንደዚያው ካሉ በኋላ የጽድቅናን ጥግ የተጎናጸፈችዋ ማርያም አለችበት ብለው ተናግረውላታል። ጻድቅ ነች ብቻ አይደለም፣ በቃ የጽድቅናን ጥግ ደርሳለች ብለዋል። በአኺራ ላይ በቀጣዩ ዓለም ያላትን ደረጃ ሲናገሩ አፍደል ኒሳ አህሊል ጀነ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች የሚባሉት አራት ናቸው አሉ። ከነዚያ መካከል ማርያም ትገኝበታለች። ስለዚህ ማርያም ይህች ነች። ነገር ግን እርሷን አምላክን ወልዳለች፣ ፈጣሪን ወልዳለች። ይሄ ነው ትልቁ ስህተት። ክርስቶስንም ወደ መለኮት ከፍ ማድረጉ ይሄ ነው ትልቁ ስህተት። ልክ እንዲሁ እንደ አይሁዶችም እርሷን ዝሙተኛ ነች ማለት ይሄ ትልቁ ስህተት ነው። እርሷ በዝሙት አልወለደችም። ተአምራዊ በሆነ መንገድ ወንድ ሳይገናኛት አምላክ አላህ ሱብሓነሁ ወተዓላ መልአኩ ገብርኤልን ወይንም መንፈስ ቅዱስን ልኮ በእርሷ አማካኝነት ልጅን ያሰጣት የሆነች ታላቅ ጻድቅ ሴት ነች። ገብታችኋል? ያች ነች። ይህን ይመስላል ኢንሻአላህ።